እንታረቅ እያለ እንታረቅ ራስ ታርቆን እያለ ነው መንግስት ራሱ። እግዚአብሔር ምስክሬ ይሁ መንግስት በየጊዜው ሰላማዊ መንገድ ማድረግ ፈልገናል፣ መነጋገር ፈቃደኞች ነን እያለ በየጊዜው እያለ ነው። የሃይማኖት አባቶች አልገቡም እዚህ ላይ። ለምን? አንዳንድ የሃይማኖት አባቶች የጥላቻ መንገዳቸው ጥግ ድረስ ነው። የጥላቻ መንገዳቸው ጥግ ድረስ ነው። ስለዚህ ምንም አይመስላቸው። ስለዚህ የሃይማኖት አባቶች ይሄን ማድረግ አለባቸው። ተሰባሰቡ፣ ተመካከሩ፣ ሄደን እንዴት አድርገን እርቅ እንፍጠር በሉ። እርቁ መፈጠር ይችላል። እርቅ መፈጠር ይችላል። ያን ነው የምለው። ስለዚህ ለሃይማኖት አባቶች ይሄ ነው የምለው። ሌላስ ሌላ የምትሉታል? እኔ የበዓል ላይ መግለጫ መስጠት ሲሰጡ ነው እኔ የማውቀው። የሃይማኖት አባት የተባሉት የሙስሊሙንም አምጣው፣ የፕሮቴስታንቱንም አምጣው፣ የኦርቶዶክስን አምጣው፣ የሆነ በዓል ይመጣል እንኳን አደረሳችሁ ምናምን ብለው ይለፋደዳሉ፣ ይሄዳሉ። ደሴ ምንድን ነው ጥቅም? ምን ይጠቅማል? ሀገር ሰላም እንዲመጣ በየጊዜው መስራት ያለበት የሃይማኖት አባት ነው። ሰላም እንዲመጣ የሆነ ችግር ሲፈጠር ሮጦ በቃ ነው መንግስት ጋር ሄዶ ነው እያለ መነጋገር ያለበት እሱ። ትልቁ ስራቸው ሃይማኖት አባቶች ይሄ ነው። ህዝብን ማስማማት፣ ህዝብን ማስታረቅ ነው የሃይማኖት አባት ስራ። አንዳቸውም አይሰሩትም። ታዲያ እነዚህ ተረግመው የለ እንደ እንኳን አባት ሊሆኑ የተረገሙ ናቸው። እና ያንን ነው የምለው። ስለዚህ እኔ ማሜ አሳዝኖኛል። ድርጊቱ ስህተት ነው። የማሜ ድርጊት ስህተት ነው፣ ግን የሚስተካከል ልጅ ነው ማሜ። ጃኒዬ ጥፋቱ አልታየኝም። የጃኒ ጥፋት አልታየኝም። ጃኒ አሁንም እናገራለሁ ጥፋቷን አላየሁትም። ታፕታፕ ኮፒ ሊንክ እያደረጋችሁ የኔዎቹ የጃኒ ጥፋት አላየሁትም። እንደው እድሉ ሆኖ የሆነ አባባል አለ አንድ ሰው ያለው እድል የሆኑ ፈሴ ገማን አላለም። እድል የሆነው ፈሴ ገማል ብሏል አንድ ጀለስ። እና ፈሱ ሽቶ እንዲሸት ነበር የሚፈልገው። ያ ዮኒ ማኛ የት ነው የሚገባው? እኔ ኑሮ የት ነው? ኢትዮጵያ አልኖርባት አባቴ። እኔ የምኖርባት አይደለችም። የምኖረው ሀገር ላይ ምንም ነገሮች አንሰራ። እንኳን የምንኖርበት ለኢትዮጵያ ራሱ ብዙ ነገር የሚስተካከል ነገር አረግን እንጂ አላቸው። ዘር ለዘር አባላ አንድ ሰው በዮኒ ማኛ ምክንያት ተገዳድያለሁ የሚል አምጣልኝ። አንድ ሰው በዮኒ ማኛ ምክንያት ተገዳድያለሁ የሚል አምጣልኝ ብለህ ነው የምታወራው። ስለ እኔ ማውራት ስለምትወዱ ለምን ደግሞ እኔ ነው እንዴ? ከባድ ሚዛን ስለ አንድ ሰው የለም። ዮኒ ማኛ እንዲህ ባረገው ነገር ማህበረሰባችን ችግር ተፈጥሮበታል የሚል አንድ አታመጣ። ግን የእኔ ስም ይጣፍጣል። ለምን እንደኔ በድፍረት የሚናገር የለም። በድፍረት ወጥቶ እውነትን የሚናገር የለም። ደፍራለሁ፣ በጣም ደፋር። ማንም የማይነካውን አጀንዳ፣ የሃይማኖትና የፖለቲካ አጀንዳ ደረቴን ነፍቼ የምናገር ሰው ነኝ። አልፈራችሁ። ሃይማኖትም የፖለቲካ አጀንዳ ብዙ ጊዜ ክስረት ያመጣል። በተለይ ለዩ አሁንም የምለያችሁ የኦርቶዶክስ ልጆች ይሄ ሶሻል ሚዲያ ላይ ለዩ። አሁን የኦርቶዶክስ ልጅ በብዛት ካያችሁት ከእንትኑ ጋርም ተደበላልቆበታል። ሃይማኖተኛም ልሆን ይላል፣ እንዲሁም ጦረኛ ልሆን ይላል። አም ኮንፊውዝድ። ታስረዱኛላችሁ? ሃይማኖተኛም ነኝ በዚህ በኩል ይላሉ፣ እዚህ በኩልም ደግሞ ጦርነቷን ፋኖ ነኝ የሚሏቸው ቦት ያለች። በተለይ የአማራ አክቲቪስቶች ይገረችውስ። አሁን ለምሳሌ እንትናን ካያችሁ ከዚህ በፊት አሁን በነበረው ሳይሆን ጀዋር መሐመድን ካያችሁ ፖለቲካው ላይ ብቻ ነበር ስለ ሃይማኖት አንድ ነገር አያወራ። ፖለቲካው ላይ ፎከስ አድርጎ ይሰራ ነበር። በሃይማኖት ላይ በሚናገሩ ነገሮች ምንም ነገር አይልም ነበር። የነዚህ ግን ግድ መስቀል ያደርግና ሃይማኖተኛም ነው እንደገና ፖለቲከኛም። አሁን
እነ ጀዋር መሐመድ ፖለቲካ ሲሰብኩ አንድ ቀን የሙስሊምን ቆብ አድርጎ ሲሰብክ ሰምቼው አላውቅም። አንድ ቀን የሙስሊምን ኮፍያ አድርጎ ሲሰብክ ሰምቼው አላውቅም። ፖለቲካው አለል ፍልጥ ፍልጥ የሚያህል መስቀል 3 4 5 6 7 መስቀል አድርጎ እዚህ ጋር እኔ እያለ የሚልልህ መለየት አለብህ፣ መለየት አለብህ። ለይተህ ነው ማድረግ ያለብህ። እና ብዙ ጊዜ ችግሩ ያ ነው። ለዩ የአማራ ኦርቶዶክስና የሌላው እየተለያየ ነው። በጣም ልዩነት እያመጣ ነው። የደቡቡ ለምን እንደዛ አይጮህም? የኦሮሞ ለምን እንደዛ አይጮህም? የአዲስ አበባው ለምን እንደዛ አይጮህም? ስለዚህ ስታዩት የሆነ ችግር አለ እዛ አካባቢ የሆነ በቃ ያውም ጎንደር ላይ መጥቶ የሚኖር በሌለበት ጎጃም ላይ መጥቶ የሚኖር በሌለበት ነው እኮ የምትነፋረቁት። እኔ የሚደንቀኝ እሱ ነው። እንደዛው መጥቶ ጎንደር ላይ ካላኖራችሁኝ ብሎ ቀውጤ የፈጠረ ሰው የለብህ። ጎጃም ላይ መጥቶ ቀውጤ ኬላ ዘግታችሁ እርስ በራስ ገንዘብ የምትፈላለጡ እኮ ናቸው። ከጎጃም ጎንደር፣ ከጎንደር ጎጃም እንዲሁም ወሎ መሄድ እንዳይቻል አድርጋችኋል። ሽፍታ ይቆማል በፋኖ ስም ገንዘብ ሲቀበል ይውላል በሙሉ። ስለዚህ ችግር አለብኝ ካል እሱን ይዘህ ትመጣለህ። ያ ነው እና በብዛት ያላችሁ ችግር ጌታ ምስክሬ፣ በውሸት የአዞምባ አይቻልም። የሚደብር የአዞምባ አሁን የትግራይ ልጆች ተበድለናል ምናምን ብለው ቢቀወጡት አንደርስታንድ አደርጋለሁ። አይ ሪሊ አንደርስታንድ። ምክንያቱም የእኛ ብለው ያሉት ርስት ተወስዷል። ያው የአማራ እንደሆነ እናውቃለን። ወልቃይት ግን ተወስዶባቸዋል። ከ1.2 ሚሊዮን ሰው በላይ አልቆባቸዋል በጦርነቱ። ምን ብለው የትግራይ ቢያለቅስ ቢያኮርፍ ምናምን ግን ምክንያት አለ። ግብዳ በቃ እዚህ ጋር የሚባል ጄኖሳይድ ተደርጓል። ምን በማስረጃዎች አሉ ብዬ አምናለሁ። እዚህ ጋር ጎንደርና ጎጃም ሰው መጥቶ የማያውቅበት ቦታ ላይ በግድ ራስህ ጸበደላለ ሆነ ትመጣለህ። ጸበደላለ የምትደንቁ ናችሁ። ከፈስ የተጣላችሁ ናችሁ። ጌታን ከፈስ የተጣላችሁ ወለጋ ላይ ያልተጨፈጨፈ የለም። ፖለቲካ ነው የተሰራው። ወለጋ ላይ ኦሮሞ ተጨፍጭፏል፣ አማራ ተጨፍጭፏል፣ ሌላም ብሔር ተጨፍጭፏል፣ ሁሉም ተጨፍጭፏል። ወለጋ ላይ በጣም አስቀያሚ ፖለቲካ ተሰርቷል። ያ ወለጋ ላይ ማንም አይክደው። ወለጋ ላይ አስቀያሚ ፖለቲካ ተሰርቷል። ይሄንን በቃ ታልፈዋለህ። ምንም ማድረግ አትችልም። ግን ምን ልታረግ ምን ታመጣለህ? ብትጮህስ የምታመጣው ነገር የለም። ግን ወደፊት እንደዚህ አይነት ስህተቶች እንዳይፈጠሩ መማር አለብን። ምንድን ነው ማድረግ ያለብን? የወለጋ ህዝብ ተቀባይ፣ ኦሮሞ እንግዲህ ህዝብ ተቀባይ ነው እስከማውቀው። ህዝብን አይቀበልም የምትል እሱን ሄደህ የምትዋሸዋሽ። ኦሮሞ ነው በጉዲፈቻ የሚያሳድግ፣ ኦሮሞ ነው ቤተሰብ ብሎ የሚያቀርብ፣ ኦሮሞ ነው መሬት ቆርሶ የሚሰጥ። ይህን ምንም ብታወራ የሚሰማ ኢትዮጵያዊ የለም። ስንት የኢትዮጵያ ህዝብ በኦሮሞ የጉዲፈቻ አድጓል። ኦሮሞ መሬት ሰጥቶት አድጓል። ደቡብ መሬት ሰጥቶት አድጓል። የአዲስ አበባ ልጅ መሬት ሰጥቶት አድጓል። ከየትም ክፍለ ሀገር ስትመጣ አዲስ አበባ ላይ የአዲስ አበባ ልጆች ኑር ተብለ ኖረሃል እንደፈለግ። አንድ የአዲስ አበባ ልጅ ለምቦጩን ጥሎ አቅ አዲስ አበባ ልጅ ጋር ኦሮሞ ልጅ ጋር ደቡብ ልጅ ጋር እንደዚህ አይነት ቋጣሪነት የለም የለም። ይሄ ባህሪ አማራ መሬት አይሰጥም ወይ? አማራ የሸዋ አማራና ወሎ ይሰጣል። የሸዋ አማራና ወሎ ይሰጣል። ጎጃምና ጎንደር ይናፍቃል። አባቴ ጌታ ምስክር፣ ጎጃምና ጎንደር ለራሳቸውም አይስማሙበትም እንኳን ሊሰጡ። መሬቱን እውነቴን ነው ማውራ፣ መሬቱን ተጠቅመው ቁም ነገር እንዳይሰሩበት ራሱ በየ እንትኑ ብትሄድ
ቤተክርስቲያኑም አለ፣ ጠጅ ቤቱም አረቄ ቤቱም አለ። እኔ ግራ የሚገባኝ እሱ ነው። ብዙ ቤተክርስቲያናት አሉ። እንደዛ አካባቢ አረቄ የሚጠጣ ጠላ የሚጠጣ ጠጅ የሚጠጣ አታመጣ። ጎጃምና ጎንደር ሙሉ እኮ ቤተክርስቲያን አለ። ጎጃምና ጎንደር የሞላው ቤተክርስቲያን። ምን የመሳሰለ ጠጅ ቤት፣ አረቄ ቤት፣ ጠላ ቤት ያለው ደግሞ እዛ አይደንቅም? አም ኮንፊውዝድ። በጣም ኮንፊውዝድ ያደረገኝ እሱ ነው። ደሜ ራሱን ለመጀመሪያ ጊዜ ጠጅ የቀመሰው ጎንደር ደምረው ራሱ ለመጀመሪያ ጊዜ ጠጅ የቀመሰው የሚመስለኝ ጎንደር ሄዶ። ስለዚህ አም ኮንፊውዝድ። ቤተክርስቲያን በጣም በሞላበት አካባቢ እንደዚህ አይነት ነገሮች መኖር የለባቸው ማለት ያ መሬት ጎጃም እና ጎንደር የሚሰጥ መሬት አይደለም። መሬቱን ማየት አትችልም እንኳን ሊሰጥ። ኦሮሞ ይሰጣል፣ የአዲስ አበባ ልጅ ይሰጣል፣ ደቡብ ይሰጣል። ዲስ ፋክት። ወሎ እንዳልኩ ወሎ ይሰጣል፣ የሸዋ አማራ ይሰጣል። ደጎች ናቸው። ጎጃም እና ጎንደር ነው አልዋሽ። ጎጃም እና ጎንደር አመሳት አይሰጥም። መሬት ቀርቶ አያኖርም። አረቄ ቤት ነው ቄሱ የሚገኘው። አረቄ ቤት ነው፣ ጠላ ቤት ነው፣ ጠጅ ቤት ነው። ቄሱን የምታገኘው አማራ፣ ጎንደርና ጎጃም አረቄ ቤት፣ ጠጅ ቤት፣ ጠላ ቤት እንደማሏች ታውቃላችሁ። ጎጃምና ጎንደር መስተካከል አለበት። ውሸት ነው። ቤተክርስቲያኑን በትልልቁ መሬት ይዛችሁ አንድ ለህዝቡ አንድ ወንጌል ሳታስተምሩ አንድ ወንጌል የሚያውቅ አንድ የለም። ስለዚህ መስተካከል አለበት፣ መስተካከል አለበት። ህዝቡ ወርቅ ህዝብ ነው። የጎንደር ህዝብ፣ የጎጃም ህዝብ በህዝብ ደረጃ ጌር ወርቅ ነው። እንዳያርስ መጥቶ ይገዝታል። እንዴ በማርያም ቀን ታርሳለህ ምናምን ይላል። በገብርኤልማ አይታሰብም። ተገዘተ። በየቀኑ እየተገዘትክ ነው የምትኖረው። እና ተሳቆ የሚኖር ህዝብ ነው። በነፃነት አልኖረም። የጎጃምን እንደ ጥበቡ እንደ እውቀቱ እንደ ምኑ አልኖረም። ያረጀ ከተማ ከሰው በፊት እኮ ፋሲለደስ ተብሎ ቤተ መንግስት የነበረው ከማንም ከተማ ቀድሞ ከምኒልክ ቤተ መንግስት ከ4 ኪሎ ከምናምን ቀድሞ የነበረ ፋሲለደስ የሚባል ግንብ የነበረው ምን የነበረው በቃ አታርስም እያለ ህዝቡን በረሃብ ጨረሱት። ጫማ እንኳን አያደርግም። የጎንደርና የጎጃም ህዝብ ያሳዝናል። ተጫወተበት። ኮልኮሌ ቄስ ነው በረሃብ